والله يا محمد لج فاطمة بتسرق እጇን እቆርጣታለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም የፍትህ ጉዳይ ማን ነው ተብሎ አይታይም ሐቅ ከማንም ወገን ካለ ልትደግፈው ካልቻልክ ከሌላ ወገን ካንተ ወገን ደግሞ ትክክል ያልሆነ ነገር በመሰረቱ የኔ ነው ብለ ብታልፍ الحساب الله ዘንድ ነው ሒሳቡ ይሄ የመርህ ጥያቄ ስለሆነ ማለት ነው ሌላ በጣም የሚደንቅ ክስተት የድርዕ ወይም የጦር መከላከያ ልብስ የጠፋበት ክስተት አለ መዲና ውስጥ ይህ ክስተት የሰረቀው አንድ ሙናፊቅ ነው ሙስሊም ነኝ ብሎ ያለ ግን ያልሆነ ግን በእስልምና የሚታወቅ ሰው ነው ይህ ሰው እሱ መስረቁን ሌላ ሰሃባ አይቷል ሄደና ለነብዩ ሰለላሁ ዐለይሂ ወሰለም መረጃውን ሰጠ እገሌ ይህንን ሰርቋል ብሎ ይህ መረጃ ለነብዩ ሰለላሁ ዐለይሂ ወሰለም መድረሱን ሲያረጋግጥ የሱ የሆኑ 4 ሰዎችን ከሱ ጎሳ ሰበሰባቸው በማታ አወራቸው ይህ ጉዳይ እኔ ነኝ ፈጸምኩት ነብዩ ሰለላሁ ዐለይሂ ወሰለም ጋር ደርሷል ጎሳችን ነው የሚሰደብ ስለዚህ መላለኝ ድርዑን ይሄ የጦር ልብሱን አንድ አይሁድ አለ ጎረቤቱ እሱ ጋር ወሩሬዋለሁ ጓሮ ላይ ጥየዋለሁ እናንተ ሂዱና የአይሁዱ ቤት ይፈተሽ በሉ እዚህ እጅ ከፍንጅ ተያዘ እኔም ነፃ አወጣለሁ አላቸው ሶስቱ ተስማሙ አንዱ አልተስማማም አልሄድም ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄጀም ግን አላጋልጣችሁም ዝም እላለሁ አለ ይህ ሴራ በድብቅ ሌሊት ተሴረ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይህ ክስ ሲመጣ እነዚህ 3 ሰዎች ሄደው እገሌ አይደለም የሰረቀ ይሄ አይሁዱ ነው ብለው መሰከሩ ፈታሽ ግብረ ኃይል ተላከ እቃው ተገኘ እቃው ሲገኝ ያ መጀመሪያ መረጃ ያመጣውን ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም ወቀሱት ለምን እንዲህ ትላለህ ያው አሁን እንትን አይደል መረጃ በሌላ ሐዲታቸው ላይ እኮ ተናግረዋል ከናንተ አንዳችሁ የተሻለ ምላስ ኖሮት እኔን ሊያሳምን ይችል ይሆናል ብለዋል ግን በሐሰት እኔን አሳምኖ ቢያሳስት መረጃ ቢያጭበረብር ማለት ነው ከጀሃነም እሳት እየቆረጥኩለት እንደሆነ ይወቅ እኮ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ዳኛ ሊሳሳት ይችላል ማስረጃን መሰረት ያደረገ ስለሆነ ማለት ነው ማስረጃ ተገኘበት ይሰውይ አይሁድ ነው አስበው በዛ ማህበረሰብ ውስጥ አይሁድ ነው ይሰውይ አይሁዶቹ በነብዩ ሰለላሁ ዐለይሂ ወሰለም ላይ በጣም ብዙ ስህተት እየፈለጉ ማጮህ ይፈልጋሉ ወንጀለኛው ትክክለኛ ወንጀለኛ ቢጋለጥ ከባድ የሚዲያ ስራ ነው የሚሰሩባቸው ወይም ፕሮፓጋንዳው ከባድ ነው በእስልምና ላይ ግን ይሄ የመርህ ጉዳይ ነው ዒሻ ላይ ተከስቶ ፈጅር ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ወህይ ወርዷል ማንን ነፃ ሊያደርግ አይሁድን ነፃ ሊያደርግ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ولا تكن للخائنين خصيما አንተ መሐመድ ሆይ ለክህደተኞች ተሟጋች እንዳትሆን ብሎ አላህ እሳቸውንም ገስጾ ቁርአን ያወረደ እነኛ ተደብቀው ያደረጉትንም ነገር አላህ ሰምቷል ያቃል ተውባ ካደረጉ ግን እቀበላቸዋለሁ ብሎ ደግሞ የተውባንን በር ከፍቶ የዛን አይሁድ ነፃነት ፈጅር ላይ አወጁ ነብዩ ሰለላሁ ዐለይሂ ወሰለም ማን ወንጀለኛ እንደሆነ ተጋለጠ ፈትሑ መካ በኋላ ያ ሰው እንደገና ሊሰርቅ ሌላ ቦታ ላይ ተንጠልጥሎ ምናም ወድቆ ነው የተገኘው የአላህን ሂክማ ተመልከት እዚህ ጋር ከቨር ተሰጥቶት ቢሆን ኖሮ አሃ ያኔም እኮ እሱ ነበር የሰረቀ እስልምናን ጎዳው አልጎዳም አይ እስላም ሁሉም ከመርህ ጎን ነው የሚቆመው ማን ነው ይሄ ወዴት ነው አይደለም